ከይቅርታ ጋራ ሁለት ታዳጊ ቲክቶከሮች ላይ በተለይ ትኩረት ተደርጎ አንተ ከሌ ይሄን አላልክም ይሄን ሀሳብ አልሰጠህም እየተባለ የሚባባል ነገር አለ እዚህ ላይ። እንዴ ግዴታ እኮ የለባቸውም እነዚህ ቲክቶከሮች እንጂ የሰላም ሚኒስቴር አይደሉም፣ ፍትህ ሚኒስቴር አይደሉም፣ መከላከያ ሚኒስቴር አይደሉም፣ ወይም ደግሞ የአርሲ ከንቲባ ወይ አስተዳደር ወይ የሆነ ስልጣን የላቸውም እዛ አካባቢ ለተደረገው ነገር። አክሱም ላይም እንደዛው ለተደረገው ነገር እነሱ የተረከቡት ነገር ወይም ደግሞ የሆነ እነሱን ብቻ የሚመለከት እነሱ ባሉት የሚሆን ነገር ደግሞ የለም። እነሱ እዚህ ላይ ወጥተው ስለተናገሩ የሚቀር ነገር የለም። እነሱ ስላልተናገሩ ደግሞ የሚሆን ነገር የለም በእነሱ ብቻ በእነሱ ቃል ብቻ። ስለዚህ አክሱም ላይ ለተደረገው የመብት መጓደል የአክሱም አስተዳደር አለ። የአክሱም ራሱ የሚቆጣጠር የሚያስተዳድረው አለው። ያን እዛ መጠየቅ ይቻላል። አርሲም ላይ ለተደረገው ነገር የጸጥታ አካላት አለ፣ አስተዳደር አለ፣ ብዙ የሚጠየቅ ነገር የሚጠየቁ ሰዎች አሉ። እነሱን መጠየቅ ነው እንጂ ወይም ደግሞ በህብረት ሰላማዊ ሰልፍም ከሆነ ደግሞ በህብረት ነው መደረግ ያለበት እንጂ አነጣጥሮ ሁለት ዝም ብሎ ታዳጊ ቲክቶከሮች ላይ እንዲህ ያልክ እንዳላልክ ማለት አያስፈልግም። ያቅማቸውን ብዙ በሰብአዊነት እያደረጉ ነው። ግዴታ የለባቸውም። በሰብአዊነት ግን ብዙ ነገር ብዙ ስራ የሰሩትን ስራ ሁሉ ጥላሸት መቀባትም አያስፈልግም። ያቅማቸውንም እየተሯሯጡ ነው። ፎሎ ደግሞ ሲደረግ እንዲህ ልታረግልኝ ነው ተብሎ አይደለም ፎሎ የሚደረገው። አንድ ሰው ይሄን ትናገርልኛለህ ይሄን ትልልኛለህ ነገር ብሎ አይደለም ፎሎ ያደረገው፣ ቃል አስገብቶት አይደለም። ስለዚህ መጠየቅም ካስፈለገ መጠየቅ የሚገባውን አካል መጠየቅ ነው። አክሱም ላይ አሁን ለምሳሌ የመብት መጓደል የመብት መገፈፍ እንደሰማሁት ነው። ከይቅርታ ጋር ከተሳሳትኩ የመብት ጉዳይ ነው እየተጠየቀ ያለው። አርሲ ላይ ደግሞ ሰው እየሞተ ነው ያለው። ስለዚህ የመብት ጉዳይ ሰው ቆሞ ከሄደ በሰላማዊ ሰልፍም ይሁን በውይይትም ይሁን ጠይቆም ይሁን መብቱን ያስከብራል በሂደት። የሰው ህይወት ካለፈ ግን አይመለስም። በተለይ አርሲ ብዙ የሰው ህይወት ነው ያለው የሚባል ነገር አለ። ያው ዜና ላይ ነው የምንሰማው ሁላችንም እዚሁ ማህበራዊ ሚዲያ ላይ እና ልዩነቱ እዚህ ጋር ነው። ስለዚህ እነዚህ ልጆች ተነስተው ተናገሩ አልተናገሩ በእነሱ የሚሆን ነገር የሚወሰን ነገር የለም። እነሱ እዚህ ላይ ወጥተው ቲክቶክ ላይ ወጥተው ስለተናገሩ እና ግለሰቦችን በግላቸው ቀሷቸው በግል ቂም ካለ ወይም ደግሞ